በጣም የምትወጂውን አንድ እግዚአብሔር ሰው ልጥራለሽ። ፕሮፌት ሄኖክ ግርማን። መንፈሳዊ አባቴ። እንዴት ነሽ? ሁሉ ሰላም? ሁሉ ሰላም። ያለ ዛሬ እኔን ታውቂኛለሽ? ባለፈው እሑድ ቀን መጥቼ ነበር፣ ግን ዛሬ በህልሜ አይቼ ነው የመጣሁት። ደህና ነሽ አይደል አንቺ? እግዚአብሔር ይመስገን። እኔ ነብይ አንተነህ በዛብህ እባላለሁ። አሜን። ክብር ለጌታ ይሁን። አሜን። በጣም የምትወጂውን አንድ እግዚአብሔር ሰው ልጥራለሽ። ፕሮፌት ሄኖክ ግርማን። መንፈሳዊ አባቴ። ከዛ እንደዚህ አይነት ህልም አየሽ። እንደዚህ አይነት ህልም አየሽ። በደንብ ስሚኝ። ፕሮፌት ሄኖክ ግርማ ጉባኤ ውስጥ ቁጭ ብለሽ ለምንድን ነው ተነስተሽ ማታገለግዪው? ናም ስቲ እኔ እንጃ እግዚአብሔር እስከሚናገረኝ ነው የምጠብቀው። በአንድ ሰው መልእክት ይነግርሻል፣ ከዛ በኋላ እንዳትቀመጪ እያለሽ ድንገት ነው የመጣው። እኔ መጣው ነጭ ነገር ለብሻለሁ፣ ከዚህ ሰዓት ጀምሮ ተነሺ ስፍራሽ ተቀይሯል የሚል መልእክት ነገርኩሽ። ይሄንን ነው በህልምሽ ያየሽው። እንዳትዋሺ፣ ጌታ መንፈስ ቅዱስ አለ። አሪው ሹር እርግጠኛ ነሽ? ጌታ ስለሱም ስለኔ የሚባረክ አሜን እነግርሻለሁ። አሜን። የህይወት ለውጥ አሁን ይሆንልሻል። አሜን። ጃላ ብራአታ ባባያ ሼፓርዳማንታናማንያ የህይወት ለውጥ ይሆንልሻል። የኑሮ ለውጥ ይሆንልሻል። ከልምምድ ዓለም አሁን ትወጫለሽ። እግዚአብሔር አምላክ ጉብኝት ያደርግልሻል። አሜን። ስትነኪው ተበላሸ፣ ስትነኪው ተበላሸ፣ ስትነኪው ተበላሸ። ህይወትሽ ላይ መጡ ሄዱ፣ መጡ ሄዱ፣ መጡ ሄዱ። አሁን ተስፋ ቆረጥሽ። እውነት ነው። በቃ ይሄ ጉዳይ ለኔ አልተፈቀደም ብለሽ በራስሽ ኤክስ አድርገሽ አውቆጭ ብለሻል። እውነት ነው። በቃ አንቀሳቀስኩት ነገርሽን። ተፈጸመ።